አገባ። አሳም እስከነገሰበት እስከ 35ኛው ዓመት ድረስ ሰልፍ አልነበረም ይላል። ወንድሞቼና እህቶቼ ሰልፍ ከየት መጣ? በህይወታችን ሰልፍ ከየት መጣ? ጦርነት ከየት መጣ? ግራ መጋባት ከየት መጣ? በሚል እናያለን። እግዚአብሔር ይናገረናል። ይህንን አሳ የሚባል ንጉስ ማየት እንችላለን። አሳ እስከ 35ኛ ዓመቱ ድረስ ሰልፍ አልነበረበትም ይላል። ያለ ሰልፍ ይኖር ነበር። እግዚአብሔር አሳርፎት ከጠላቶቹ ሁሉ አሳርፎት እግዚአብሔርን ስለፈለገ የእግዚአብሔርን ነገር ስላደረገ በመንገዱ ስለሄደ ረፍት እግዚአብሔር ሰጥቶት ነበር። በዙሪያቸው